ነገ ጁምዓ ነው። ነብዩ አለይሂ ሰላቱ ወሰላም የጁምዓን ሱብህ ሰላት ከሌላ የሱብያን ሌላት ቀናት እንደሚበልጥ በሐዲሳቸው ማለት ነው ነግረውናል። ቢያንስ እخواني የሌላው ቀን የሱብህ ሰላት ባይገራልንና ቢከብደን እንኳን የነገው የጁምዓ ሱብህ ሰላት ሊያመልጠን አይገባም። በጀማዓ ካሁኑ ነይቱ የነየታችሁ እንደሆነ አላህ Subhanahu Wa Ta'ala የነየታችሁትን ይሰጣችኋል። ነብዩ አለይሂ ሰላቱ ወሰላም ሐዲስ ኢማሙ በይሐቂ ኢማሙ አልባኒ ረህመቱላህ ሐዲሱን ሰሂህ ብለውታል። ነብዩ አለይሂ ሰላቱ ወሰላም ምን አሉ? አፍضل الصلوات عند الله يوم يعني صلاة الجمعة أفضل الصلوات عند الله صلاة الصبح يوم الجمعة في جماعة بلاج هنا مالن بلاج هنا صلاتوج الله زند صلاة الصبح صبح صلاة نوال يوم الجمعة بجمعة كان يسجد صلاة الصبح نوال نجر جن ببيت على النبي عليه الصلاة والسلام في جماعة بجماعة يسجدوا የሱብህ ሰላት በላጅ ከሚባሉ ከሌላ ቀናት ማለት ነው የበለጠ ሰላት። ስለዚህ اخواني የሌላው ቀን እንኳን ሱብህ ሰላት ባይገራልንም የጁምዓ የሱብህ ሰላት በጀማዓ ያመልጠን። ለምን ነብዩ አለይሂ ሰላቱ ወሰላም ይበልጣል ይያሉን? አንድ ይሄ ነው።